እንዴት ናችሁ ውድ ቤተሰቦቻችን? ከፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። የዝውውር ጉዳዮችን የምናነሳበት ቻናላችን ላይ ነው የምትገኙት። የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ዛሬም እንደተለመደው የተለያዩ የዝውውር ጉዳዮችን በትልልቆቹ ክለቦች የሚገኙ የዝውውር መረጃዎችን እናነሳለን። ዩናይትድ፣ ቸልሲ፣ አርሰናል፣ ማንቸስተር ሲቲ፣ ሊቨርፑልን ጨምሮ ሌሎችም በአውሮፓ ላይ የሚገኙ ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮች በስፋት እየወጡ ነው። የእነሱን መረጃዎች እያነሳን ቆይታን እናደርጋለን። እንደተለመደው እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እየጻፋችሁልን ቪዲዮአችንን ደግሞ ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምንጋብዘው። የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። እስከ ፕሮግራማችን ፍጻሜም ከኛ ጋር እንድትቆዩ ነው በአክብሮት የምጋብዘው። ቶትንሃም የቦርንመዙን የማል ተከላካይ የሆነውን ማርኮስ ሴንሲን ለማዘዋወር መቃረቡ እየተነገረ ነው። ይህም የሆነው ግን ክለቡ በፕሪሚየር ሊጉ መቆየት መቻሉን ካረጋገጠ ብቻ ነው። ይህ መረጃ እንደተገኘው ከሆነ በተለይ ጋዜጠኛ ፍሎሪያን ፕሌተንበርግ በኤክስ ገጹ ላይ እንዳሰፈረው ዘገባ ከሆነ ማርኮስ ሴንሲም ስፐርስን ለመፈረም በመርህ ደረጃ ስምምነት ላይ መድረሱ ነው የተነገረው። እናም ተጫዋቹም ወደ ክለቡ ለመዘዋወርም ፈቃደኝነቱን መስጠቱ ጭምር ይፋ ተደርጓል። ቀደም ሲል ሴንሲ ከቶተንሃም ጋር ድርድር ላይ መሆኑን ተዘግቦ እንደነበር እናስታውሳለን። ሆኖም ግን እንደ ሊቨርፑል ያሉ ክለቦች እንዲሁ ፍላጎት ቢኖራቸውም አሁን ላይ ወደ ስምምነቱ ለመቃረብ ትልቅ እርምጃን እየወሰዱ የሚገኙት ግን የሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ እንደሆኑ የሚያሳዩ መረጃዎች አሉ። ይሁን እንጂ ፕሌተንበርግ እንደተናገረው ከሆነ የዝውውር አሁንም ስፐርስ በዚህ ውድድር ዘመን ከሊጉ ላለመውረድ በሚያደርጉት ጥረት ላይ የተመሰረተ ዝውውር ይሆናል ሲል ነው ግምቱን ያስቀመጠው። ማርኮስ ሴንሲና ቶተንሃም በመርህ ደረጃ ላይም ስምምነት ላይ ደርሰዋል። ይህ የ28 ዓመቱ ምርጥ የመሃል ተከላካይ ቶተንሃም በፕሪሚየር ሊጉ የሚቆይ ከሆነ በክረምቱ በነፃ ዝውውርም ስፐርስን ለመቀላቀል ቃሉን እንደሰጠን የተነገረው። አሁን የቀረው በቶተንሃም በኩል ያለው ውሳኔ ብቻ ነው። እስካሁን የተፈረመ ነገር እንደሌለም ነው ዘገባው ጨምሮ የሚናገረው። ቶተንሃም በሊጉ መቆየት ከቻለና ሴንሲ በነፃ ዝውውር ማስፈረም ከቻሉ ይህ እንደ ትልቅና ምርጥ የዝውውር ስራ ሊቆጠር ይገባዋል። ይህ አርጀንቲናዊ ለቦርንመዝ እጅግ ከፍተኛ የሆነ ብቃትን ሲያሳይ የቆየ ሲሆን በርካታ ትልልቅ ክለቦችም እሱን ለማግኘት ፍላጎት እንደነበራቸው የሚያሳዩ ግልጽ መረጃዎች ናቸው ያሉት። ስፐርስ ከሊጉ የሚወርድ ከሆነ እንደ ሊቨርፑል ያሉ ክለቦች አሁንም ቢሆን እሱን ለማግኘትም ሊሞክሩ እንደሚችሉ የሚያሳዩ መረጃዎች አሉ። ይህም ለሊቨርፑል በዕድሜ እየገፋ ለሚገኘው ቨርጂል ቫን ዳይክ ተጨማሪ ተተኪ እንዲኖራቸው ትልቅ ዕድል ሊሆንላቸው እንደሚችል ነው የተነገረው። ያም ሆኖ ቶተንሃም ከዚህ አስከፊ የውድድር ዘመን በኋላ በዚህ ክረምት ትልቅ የአደረጃጀት ግንባታ ስራን መስራት የሚጠበቅባቸው ሲሆን እንደ ሴንስ ያለ ተጫዋችን በነፃ ማምጣትም ክለቡን ዳግም ተወዳዳሪ ለማድረግም ትልቅ እርምጃ ሊሆንለት እንደሚችል ነው እየተገመተ የሚገኘው። የዝውውር ዜና ባለሙያው ፋብሪዚዮ ሮማኖ ስለ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የመዘዋወር ሂደት አዲስ መረጃን ያቀረበ ሲሆን ማንቸስተር ዩናይትድ አሁን ላይ በፉክክር ውስጥ እንዳለም ተነግሯል። ምንም እንኳን እስካሁን በማንቸስተር ሲቲና በኖቲንግሃም ፎረስት መካከል የደረሰም የላቀ ድርድር ባይኖርም የፔፕ ጓርዲዮላ ቡድን በዚህ ክረምትም ለኤሊዮት አንደርሰን ከፍተኛ የገንዘብ ጥያቄዎችን ለማቅረብ ዝግጁ መሆናቸው እየተሰማ ነው። ፋብሪዚዮ ሮማኖ እንደገለጸው ስካይ ስፖርትስ ቀደም ብሎም እንደዘገበው ሲቲ ይህንን እንግሊዛዊ ኢንተርናሽናል ለማስፈረም በውድድሩ ግንባር ቀደም ሆኖ እየመራ እንደሚገኝ ነው የተነገረው። ፋብሪዚዮ ሮማኖ በኤክስ ገጹ ላይ ባሰፈረው መረጃ መሰረትም ማንቸስተር ሲቲ ለኤሊዮት አንደርሰን በጣም አስፈላጊ የሆነ የፋይናንስ ጥያቄን ለማቅረብ እየተዘጋጀ ሲሆን ማንቸስተር ዩናይትድ ደግሞ ከሲቲ ጋር ያለውን ዝውውር የማይሳካ ከሆነ ተጫዋቹን ለመውሰድም በንቃት እየተከታተሉት እንደሚገኙ ነው ይፋ የተደረገው። የሲቲ ከፍተኛ የገንዘብ ጥያቄ የዚህ ዝውውር ታሪክም መጨረሻ ሊወስነው እንደሚችል ቢገመትም እስካሁን ግን ሙሉ በሙሉ የተጠናቀቀ ስምምነት እንደሌለ ነው መረጃዎች የጠቆሙት። እንዲሁ ኤሊዮት አንደርሰን ኖቲንግሃም ፎረስትን የሚለቅ ከሆነ ምርጫው በትልልቅ ክለቦች መካከል እንደሚሆን ግልጽ ነው። የ23 ዓመቱ ወጣትም በጓርዲዮላ ቡድን ውስጥም የሮድሪ የረጅም ጊዜ ተተኪ ሆኖ ወሳኝ ሚና ሊሰጠው ይችላል። በሌላ በኩል ማንቸስተር ዩናይትድ ለኤሊዮት አንደርሰን ጥሩ እድል ሊሆን እንደሚችል ይገመታል። ምክንያቱም ዩናይትዶች የመሃል ሜዳቸውን በሱ ዙሪያ ለመገንባትም ፍላጎት አላቸው። ዩናይትድ በአሁኑ ወቅት በጊዜያዊ አሰልጣኝ ማይክል ካሪክ ስርም ጥሩ ብቃትን እያሳየ የሚገኝ ሲሆን በሚቀጥለው የውድድር ዘመን ወደ ሻምፒየንስ ሊግም የመመለስ ሰፊ እድል እንዳለው ጭምር
የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ማንቸስተር ዩናይትድ በዚህ ክረምት ለማስፈረም ካቀናቸው የአማካይ ተጫዋቾች ዝርዝር ውስጥ የክሪስታል ፓላሱን አደም ዋርተንን አንዱ ሲሆን ተጫዋቹም በቻምፒየንስ ሊግ ለሚሳተፍ ክለብ ለመጫወትም ሲል እንግዲህ ክለቡን የመልቀቅ ፍላጎት እንዳለው ነው የተነገረው። አደም ዋርተን በሴልኸርስት ፓርክ የነበረው ቆይታ እጅግ አስደናቂ ብቃትን ያሳየ ሲሆን ባለፈው የውድድር ዘመን ክለቡ የኤፍኤ ካፕ ዋንጫን እንዲያሸንፍም ትልቅ ሚናን ተጫውቷል። በተጨማሪም ለኢንግላንድ ብሔራዊ ቡድን 4 ጊዜ ተሰልፎም ተጫውቷል። የ22 ዓመቱ ዋርተን ብሩህ ተስፋ ያለው ተጫዋች በመሆኑ ወደ ትልቅ ክለብ ለማምራትም ማሰቡ የሚጠበቅ ጉዳይ ነው። እንደ ዘሰን ዘገባ ከሆነ ዋርተን ክሪስታል ፓላስን መልቀቅ የሚፈልገው በቻምፒየንስ ሊግ መሳተፍ ስለሚፈልግ ነው። ማንቸስተር ዩናይትድ ደግሞ የተጫዋቹ ዋነኛ አድናቂ ከሆኑ ክለቦች መካከል አንደኛው ነው። የዝውውር ብቃት መመዘኛዎች እንደሚያሳዩት ከሆነ አደም ዋርተን ከኤሊዮት አንደርሰን በመቀጠል ለዩናይትድ የአማካይ ክፍል ተስማሚው ተብሎ ከተመረጡት ተጫዋቾች መካከል ከፍተኛ ደረጃውን እንደያዘ ነው የተዘገበው። ቶክስፖርት እንደዘገበው ከሆነ ደግሞ ሊቨርፑል የተጫዋቹን የመፈለግ እድልም ያለው ሲሆን የዝውውር ዋጋውም 80 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ነው እየተገመተ የሚገኘው። ዋርተን ማስፈረም ቀላል ወይም ደግሞ ርካሽ ባይሆንም ማንቸስተር ዩናይትድ ግን ለዚህ ዝውውር ቅድሚያ ሊሰጠው ይገባል ተብሏል። ካሴሜሮ ክለቡን ለመልቀቅም እየተዘጋጀ ባለበት በዚህ ሰዓት ማኑኤል ኡጋርቴ የሚጠበቀውን ያክል ብቃትም እያሳየ ባልሆነበት ወቅትም የመሃል ሜዳውን በአዲስ መልክ ለመገንባት አደም ዋርተን ተመራጭ እጩ ነው። የዘሰን ዘገባ እንደሚያመለክተው እንደ ሳንድሮ ቶናሊ፣ ኦሪዮል ሹዋሜኒ እና ካርሎስ ባሌባ ያለው ስሞችም በዩናይትድ ዝርዝር ውስጥ ይገኛሉ። በተጨማሪም የቤኔፊካው ሪቻርድ ሪዮስ እና የኤዜድ አልካማሩ ወጣት ኮከብ ኬስ ስሜት በዩናይትድ አይን ውስጥም እንደገቡ ጭምር ይፋ ተደርጓል። የማንቸስተር ዩናይትዱ ጊዜያዊ አሰልጣኝ ማይክል ካሪክ አሁን ባለው ሚና ደስተኛ መሆኑንና በኃላፊነቱ መቀጠል እንደሚፈልግ ፍንጭ ሰጥቷል። የቀድሞ የሚድልስቦሮ አሰልጣኝ ሩበን አሞሪምን ተክቶ ኃላፊነት ከወሰደ በኋላ አስደናቂ ውጤቶችን እያስመዘገበ ይገኛል። ሆኖም እስከ ውድድር ዘመኑ ማብቂያ ድረስም ካለው ውል በኋላ በቋሚነት ስለመሾሙ እስካሁን የተረጋገጠ አንዳችም ነገር የለም። በነበረው ጋዜጣዊ መግለጫ ላይ ካሪክ በቆይታው መቀጠል እንደሚፈልግ ቢጠቁመም ስለ ሁኔታው እስካሁን ግን አዲስ መረጃ እንደሌለውና በአሁኑ ወቅት ትኩረቱ ውጤት ማምጣት ላይ ብቻ እንደሆነ አተኩሮ ተናግሯል። ከውድድር ዘመኑ ማብቂያ በኋላ በዩናይትድ አሰልጣኝነት ስለመቀጠሉ ለቀረበለት ጥያቄ ካሪክ በስራው እጅግ እንደተደሰተ ነው በመግለጽም ከዛ ባለፈ ግን ለማብራራት ፍቃደኛ አልሆነም። ብዙ ጊዜ ተናግሬዋለሁ፣ እዚህ በመሆኔ ደስተኛ ነኝ ይላል ካሪክ። አሁን ባለኝ ሚና እየተደሰትኩበት ነው። ጥሩ ውጤቶችንም እያስመዘገበን ሲሆን ቡድኑ በጥሩም ሁኔታ ላይ ይገኛል። ገና ብዙ የሚቀሩ ነገሮችም አሉ። ማሻሻላችንን መቀጠል እንፈልጋለን። እዚህ በመሆኔም ኮርቻ ያለው በዚህ ቦታ ላይ መገኘትም ለኔ ትልቅ ክብር ነው ሲልም ጭምር ነው የተናገረው። አክሎም ሲናገር እውነቱን ለመናገር እኔ የምከታተለው የተለየ የጊዜ ገደብ የለኝም። ነገሮች ግልጽ መሆን ሲገባቸው ግልጽ ይሆናሉ ብዬ አስባለሁ። በአሁን ወቅት እዚህ የተገኘውትም ቡድኑንና ክለቡን ውጤታማ ለማድረግ ነው። እስካሁን በጥሩ ሁኔታ ላይ ነን። አሁንም ደግሞ ትኩረቴ በዚሁ ላይ ነው ሲልም ጭምር ይናገራል። ካሪክ ኃላፊነቱን ለመረከብ ዝግጁ መሆኑን በግልጽ እያሳየ ቢሆንም ዩናይትድ ግን በሱ ላይ የተለያዩ ነገሮችን መወሰን ይኖርባቸዋል ተብሎ ይታሰባል። ወደፊት የሚታይ ነው የሚወስኑት ውሳኔም። ይሄ የቀድሞ የእንግሊዝ ብሔራዊ ቡድን አማካይ በአሰልጣኝነት ዘርፎ ብዙ አቅም የሌለው ከዚህ በፊት ልምድ የሌለው ቢሆንም ነገር ግን አሁን በማንቸስተር ዩናይትድ ግን በትልቁ ማሳየት ችሏል። ክለቡን በትልልቅ መድረኮች ዋንጫዎችን ያሸነፈ ስም ያለው አሰልጣኝም ሊመርጥ የሚችልበት እድሉ እንዳለ ቢታመንም ነገር ግን ማይክል ካሪክ ጥሩ ስራዎችን መስራቱ ግን የማይካድ ሀቅ እንደሆነ ነው በርካቶች እያነሱ የሚገኙትና ይህ አሰልጣኝም በቋሚነት የመቀጠል እድሉ ሰፊ ነው ተብሏል። ካሪክ ኃላፊነቱን ከወሰደ በኋላ እያስመዘገበ ያለው ውጤት የሚናቅ አይደለም። ከክለቡ ጋር ያለው የረጅም ጊዜ ትስስርና በሰር አሌክስ ፈርጉሰን ዘመን ዋንጫዎችን የማሸነፍ ልምድ ያለው በመሆኑ ለዩናይትድ ተመራጭ ሊያደርገው የሚችልበት እድልም ይኖራል ተብሎ ነው የሚጠበቀው። አርሰናል በዚህ ክረምት የክለብ ብሩዡን ወጣት አጥቂ የሆነው ኒኮሎ ትሬስሌዶን ለማስፈረም የ30 ሚሊዮን ዩሮ የዝውውር ጥያቄ ለማቅረብ እየተዘጋጀ መሆኑ ተነግሯል። የአርሰናል የዝውውር ኃላፊ አንድሪያ ቤርታ ስለ ዝውውሩ ቀደም ብለው ንግግሮችን ማድረጋቸው የተገለጸ ሲሆን አሁን ደግሞ ጉዳዩን ወደ ተጨባጭ የዝውውር ጥያቄዎች እያመራ ይገኛል። ቱቶ መርካቶ ዌብ እንደዘገበው ከሆነ አርሰናል ትሬስሎዲን ማምጣት የፈለገው ጋብሪኤል ሄሱስን ኤምሬትስን ይለቃል ተብሎ ስለሚጠበቅ ከቪክተር ዮኬሬሽ ጋር በአጥቂ መስመር ላይም እንዲፎካከር ነው። የ21 ዓመቱ ትሬስሎዲ በዚህ የውድድር ዘመን ለክለብ ብሩዥም 17 ጎሎችን ያስቆጠረ ሲሆን ለጀርመን ከ21 ዓመት በታች ብሔራዊ ቡድን ውጤታማ ጊዜን እያሳለፈ ይገኛል። ስለ ትሬስሎዲ እናም ደግሞ አርሰናል የሚወሩ ወሬዎች አዲስ አይደሉም።
ቀደም ሲል ክሪስቲያን ፎልክ አርሰናል ለተጫዋቹ ያለውን ፍላጎት ገልጾ ነበር። ፎልክ አርሰናል ተጫዋቹን ለማስፈረም ግንባር ቀደም ክለብ አድርጎ የጠቀሰው ሲሆን ትሬስሎዲ የጀርመን ብሔራዊ ቡድንን የማጥቃት መስመርም የወደፊት ተስፋ ሲልም እንደገለጸው ጭምር ነው የተነገረው። ትሬስሎዲ ብሩህ ተስፋ ያለው አጥቂ ቢሆንም በአሁኑ ወቅት ግን ጥራት ያላቸው አጥቂዎች በገበያው ላይ ማግኘት ቀላል አይደለም። ባለፈው ክረምት ቪክተር ዮኬሬሽ አርሰናልን ቢቀላቀለም በፖርቱጋል ስፖርቲንግ ሊዝበን የነበረውን ያክል ብቃት ግን በፕሪሚየር ሊግ ማሳየት አልቻለም። እንደ ቤንጃሚን ሼስኮና ሊያም ዴላፕ ያሉ አጥቂዎችም የሚጠበቀውን ያክል አልሆኑም። እንደ ሃሪኬን ያሉ ዓለም አቀፍ ደረጃ ያላቸው አጥቂዎችም በቀላሉ የማይገኙ በመሆናቸውና የሁሊያን አልቫሬዝ ዋጋ ደግሞ እጅግ ውድ በመሆኑ እንደ ትሬስሎዲ ያለ አደጋ እየመጣ ታዳጊ ማምጣት ለአርሰናል ብልህ እርምጃ ሊሆን እንደሚችል ተነግሯል። ትሬስሎዲ በጎል ፊት ያለው ብቃትና አጨራረሱ ለፕሪሚየር ሊግ እግር ኳስም አዲስ ተስፋ ሊሆን ይችላል። አርሰናል የማጥቃት መስመሩን ለማጠናከር በሚጥርበት በዚህ ሰዓት እንዲህ ያሉ ወጣት ተሰጥኦዎች ላይ ኢንቨስት ማድረጉ ለረጅም ጊዜ ስኬትም ይረዳዋል ተብሎ እንደሚታሰብ ነው መረጃው ይፋ ያደረገው። ሊቨርፑል የሰንደርላንዱን አማካይ ኤንዞ ሊፌን ለማስፈረም ፍላጎት አለው። ይሄ የ26 ዓመት ተጫዋችም በሰንደርላንድ ቤት በፕሪሚየር ሊጉ አስደናቂ ብቃትን እያሳየ የሚገኝ ሲሆን ለሊቨርፑልም ጠቃሚ ዝውውር ሊሆን እንደሚችል ይታመናል። ሊፌም ከአርሰናል ጋርም ስሙ ተያይዟል። እንዲሁ ቀዮቹ ሊቨርፑሎችም ኤንዞ ሊፌን ሊጠቀሙበት እንደሚችሉ ነው የሚታመነው። ሊቨርፑል በመሃል ሜዳው ላይ ተጨማሪ ቴክኒካል ብቃትና ፈጠራ ይፈልጋል። ይህ የ26 ዓመት ተጫዋች ደግሞ ጎሎችን የማስቆጠር እንዲሁም ደግሞ ፓሲንጉ ጥሩ እንደሆነ፣ የሜዳ ላይ እይታ ወይም ቪዥኑ በጣም አሪፍ እንደሆነ፣ ክህሎቱ የተቃራኒ ተከላካዮችን የመበተን ብቃት እንዳለው በደንብ አሳይቷል። ሊፌም በዚህ ውድድር ዘመን 5 ጎሎችንና 5 አሲስትን ማስመዝገብ የቻለ ተጫዋች እንደሆነ ተነግሯል። ስፖርትስ ቡም እንደዘገበው ከሆነ ሊቨርፑል የተጫዋቹን ፊርማ ማግኘትም ከአስተን ቪላ ብርቱ ፉክክር ይጠብቀዋል። ተጫዋቹ ወደ 35 ሚሊዮን ፓውንድ ሊያስወጣ የሚችል ሲሆን ሊቨርፑል ለዚህ ዝውውርም ዝግጁ መሆኑ ወደፊት የሚታይ ነው። ሰንደርላንድ ፈረንሳዊውን የጨዋታ አቀጣጣይ በቀላሉ ለመልቀቅ ባይፈልግም ሊቨርፑል ከፍተኛ የገንዘብ ጥያቄ ካቀረበ ግን ጫና ውስጥ ሊወድቁ እንደሚችሉ እየተገመተ ነው። ተጫዋቹም ቢሆን ታላላቅ ክለብን የመቀላቀል እድሉ ሊስበው ይችላል። ይህ ደግሞ በሙያው ውስጥም ትልቅ ደረጃ የሚሰጠው እርምጃ በመሆኑ በላይ የሀገሪቱ ካሉ ትልልቅ ክለቦችም በአንድ ውስጥ የመጫወት እድልም ይሰጠዋል ተብሎ ይታመናል። ሊፌ አሁን ላይ በብቃቱ ማማ ላይ የሚገኝ በመሆኑ አዲስ ፈተናን ለመጋፈጥና ታላቅ ደግሞ ክለብን ለመቀላቀል ትክክለኛው ጊዜ ነው። በሰንደርላንድ ደረጃው በሊጉ መካከለኛ ክፍል ላይ ለመቆየት ወይም ላለመውረድ ሊታገል ይችላል። ለሊቨርፑል ግን ለዋንጫዎች የመፎካከር እድል ይኖረዋል። ሊቨርፑል በክረምቱ ተጨባጭ ጥያቄን ይዞ ከመጣም ተጫዋቹ ዝውውሩን እንደሚቀበለው መገመት የሚቻል ነው። አሁን ላይ ግን እንደሚወጡት መረጃዎች ከሆነ ሊቨርፑል ሊፌን ለረጅም ጊዜ ሲያደንቀው የቆየ ሲሆን ቀደም ሲልም ለማስፈረም ሙከራ አድርጎበት እንደነበር ጭምር ይፋ ተደርጓል። በሌላ በኩል አስተን ቪላም ቢሆን ሳቢ መዳረሻ ሊሆን ይችላል። በሚቀጥለው የውድድር ዘመን በቻምፒየንስ ሊግ የመሳተፍ ልምዳቸው ወይም እድላቸው ሰፊ ከመሆኑም በላይ ትልቅ ግብ ያለው ፕሮጀክትም ይዘው እየተንቀሳቀሱ ይገኛሉ። የሊቨርፑል የመሃል ሜዳ ሽግግር በከፍተኛ ሁኔታ እየቀጠለ ነው። ሳላህ እና ሌሎች ደግሞ አንጋፋ ተጫዋቾችም ይለቃሉ ተብሎ ከሚጠበቅበት በዚህ ወቅትም እንደ ሊፌ ያለ የፈጠራ ሰው ማምጣታቸው ለቡድኑ አዲስ ሕይወትንም ሊሰጠው እንደሚችል በርካቶች ሀሳቦቻቸውን እያጋሩ ነው። የሊቨርፑል ግብ ጠባቂ አሊሰን ቤከር በጣሊያኑ ግዙፍ ክለብ ዩቬንቱስ እንደ ህልም ኢላማ የተቆጠረ ሲሆን ብራዚላዊው በዚህ ክረምትም ወደ ጣሊያን ለመመለስ ፍላጎት እንዳለው ተዘግቧል። የዝውውር ባለሙያው ፋብሪዚዮ ሮማኖ እንደገለጸው የቱሪኑ ክለብ በሚቀጥለው የዝውውር መስኮት የዓለም ደረጃ ግብ ጠባቂን ማስፈረም ቀዳሚ ተግባሩ አድርጎታል። አሊሰን እንደ አውሮፓውያኑ አቆጣጠር በ2018 ወደ አንፊልድ ከመዘዋወሩ በፊት በሴሪኤ ከሮማ ጋር ተጫውቶ የሚያውቅ ሲሆን አሁን ደግሞ ወደ ጣሊያን መመለሱን ሀሳብ ተቀብሎታል። ምንም እንኳን በአሁኑ ወቅት በጡንቻ ጉዳት ወይም ሃምስትሪንግ ምክንያት ከሜዳ ርቆ ቢገኝም በዓለም ላይ ካሉ ምርጥ ግብ ጠባቂዎች አንዱ መሆኑ ግን ዩቬንቱስ እሱን ለማስፈረም እንዲነሳሳ አድርጎታል ነው የተባለው። ፋብሪዚዮ ሮማኖ እንደሚናገረው ከሆነ አሊሰን ቤከር ለመመለስ ቢፈልግም ሊቨርፑልን ያከብራል ተብሏል። ወደ ጣሊያን የመመለስ ፍላጎት ቢኖረው አሊሰን በግዴታ ክለቡን ለመልቀቅም ግፊት እያደረገ አይደለም። ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንዳሰፈረው የ33 ዓመቱ ግብ ጠባቂ የዝውውሩን ደግሞ ሂሳብም ቢወዳውም ለሊቨርፑል ትልቅ ክብር ያለው በመሆኑ የወደፊት እጣ ፈንታው ከክለቡ ጋርም በመመካከል ይወሰናል ተብሏል። ዩቬንቱስ በዚህ ክረምት ከፍተኛ ግብ ጠባቂ ማስፈረም ይፈልጋል። አሊሰን እንደ ህልም ኢላማቸው ነው የሚታየው። ሊቨርፑል ውሉን እስከ 2027 አራዝሞታል። ነገር ግን በሚቀጥለው ሳምንት ከአሊሰን እና ከጆርጂ ማማርዳሽቪሊ ወኪሎች ጋር ንግግር ያደርጋል።
አሊሰን ወደ ጣሊያን የመመለሱ ሀሳብን ቢወደውም ሊቨርፑልን ያከብራል። የወደፊት እጣውንም ከክለቡ ጋር መገምገም እንደሚፈልግ ነው ይፋ የተደረገው። ሊቨርፑል በቅርቡ የአሊሰን ቤከርን ውል 1 ዓመት ላይ ማራዘሚያ በመጠቀሙ እስከ ሰኔ 2027 ድረስም እንዲቆይም አድርገውታል። ይህም ደግሞ ክለቡ ተጫዋቹን ለመሸጥ ቢወስን እንኳን የተሻለ የመደራደር ዋጋ እንዲኖረው ያስችለዋል። ይሁን እንጂ ቀደም ብለው የወጡ ዘገባዎች አሊሰን ከዩቬንቱስ ጋር በግል ጥቅማ ጥቅሞች ላይ ስምምነት ላይ መድረሱን የሚጠቁሙ ናቸው። ብራዚላዊውን መሸጥ ለሊቨርፑል ትልቅ አደጋ ሊሆን ይችላል። አሊሰን ለሊቨርፑል ስኬቶች ለ2 የፕሪሚየር ሊግ ዋንጫዎችና ለቻምፒየንስ ሊግ ድልም ትልቅ ሚና ነበረው። እሱ ድንቅ ግብ ጠባቂ ብቻ ሳይሆን 1 ለ1 በሚደረጉ ግንኙነቶች በዓለም እግር ኳስ ውስጥ ምርጡ ሊባል የሚችል ነው። ምንም እንኳን ጆርጂ ማማርዳሽቪሊ በቡድን ውስጥ ቢኖርም አሊሰን በግብ መስመሩ ላይ ግን ባለበት ሁኔታ የሊቨርፑል መከላከል ይበልጥ የተረጋጋ ነው። በተጨማሪም እሱ በቡድን ውስጥ ያለው የመሪነት ሚናና ልምድም የሚተካ ሰው ማግኘትም አስቸጋሪ ነው። እንደ ሞሐመድ ሳላና አንድሪው ሮበርትሰን ያሉ ተጫዋቾች በክረምቱ እንደሚለቁ በሚጠበቅበት በዚህ ሰዓት ክለቡ ሌላ ትልቅ ስብዕና ያለው ተጫዋችን ማጣቱ ደግሞ የከፋ ጉዳት እንዲደርስበት ሊያደርግ እንደሚችል የሚያሳዩ መረጃዎች በትልቁ እየወጡ ነውና የጣሊያኑ ክለብ ምንም እንኳን ይህንን ግብ ጠባቂ እንደሚፈልገው ቢነገርም ነገር ግን አሁንም ቢሆን ሊቨርፑሎች ውሳኔያቸውን ያለ ችኮላ መወሰን እንዳለባቸው ነው የተነገረው። ወደ 2026 የክረምት የዝውውር መስኮት እያመራን ባለንበት በዚህ ሰዓት ሆላንዳዊው አማካይ ኬስ ሲሚት የበርካታ ታላላቅ ክለቦችን ትኩረት እየሳበ መሆኑን ለወኪሉ ኢንዱስትሪ ቅርበት ያላቸው ምንጮች ለከቼንድ ኦፍሳይድ ተናግረዋል። የ20 ዓመቱ የኤዜድ አልካማር አማካይ ራሱን በከፍተኛ ደረጃ ለመፈተን ዝግጁ መሆኑን በይፋ ፍንጭ የሰጠ ሲሆን የግልጽነቱ ደግሞ በአውሮፓ ትልልቅ ክለቦች ዘንድ ያለውን ፍላጎትም ይበልጥ አቀጣጥሎታል። ባለፈው የውድድር ዘመን ኬስ ሲሚት በኤርዲቪዜ ውስጥ ካሉ ምርጥ ወጣት ተሰጥኦዎች አንዱ መሆኑን የሚያስመሰክር ስምን ገንብቷል። ኳስን በእግር ውስጥ ለማቆየት በራስ መተማመን ያለው ከፍተኛ የእግር ኳስም ጥሩ ሕሊና እንዳለውና እንዲሁ ደግሞ ጨዋታዎችን ከመሃል ሜዳ የመቆጣጠር ብቃቱ በመላው አውሮፓ ያሉ ስካውቶችን ቀልብንም ስቧል። ይህ አማካይ ለሆላንዳዊው ክለብም 44 ጨዋታዎችን ያደረገ ሲሆን በሁሉም ውድድሮች ደግሞ 10 ለጎል የሆኑ ኳሶችንም ወይም አሲስቶችንም አመቻችቶ አቀብሏል። የዝውውር ታሪክ ትልቅ ደረጃ ሊደርስ እንደሚችል የሚያሳየው አንደኛው ምልክት ታዋቂው ወኪል ሆርግ ሜንዴስ በዝውውሩ ድርድር ላይ ተሳታፊ መሆኑ ነው። ሆርግ ሜንዴስ በዝውውር ውስጥ ጣልቃ ገባ ማለት ዝውውሩ እጅግ ከፍተኛ ዋጋ እንደሚኖረው ማሳያ ነው። በኬስ ሲሚት ጉዳይ ከሚጠበቀው ነገር ከፍተኛ ነው። ኤዜድ አልካማር ለተጫዋቹ ከ60 ሚሊዮን ዩሮ እስከ 80 ሚሊዮን ዩሮ የሚደርስ ዋጋ ለመጠየቅም እየተዘጋጁ ሲሆን ይህም ለአንድ ሆላንዳዊ ክለብም የምንጊዜም ከፍተኛው የሽያጭ ሪካርድ ሊሆን ይችላል። ኬስ ሲሚት ከሜዳው ጥልቀት ጨዋታን የማምራት ብቃትም ያለው በመሆኑ የማጥቃት ምዕራፍ ላይም የፈጠራ አስተዋጽኦንም ያደርጋል ተብሎ ይታሰባል። ቼልሲና ማንቸስተር ዩናይትድ በውድድር ውስጥ ካሉ ክለቦች መካከልም ይገኛሉ። የፕሪሚየር ሊግ ክለቦችም በተለየ ፍላጎት አሳይተዋል። ቼልሲ ስሚትን ለወደፊት እንደ ትልቅ የመሃል ሜዳ ፕሮጀክትም የሚመለከተው ሲሆን ማንቸስተር ዩናይትድ ደግሞ ቡድኑን በወጣትና በቴክኒካል ብቃት ባላቸው ተጫዋቾች ለማደስ በሚያደርገው ጉዞ እንደ አንድ አካልም ይቆጥረዋል። አርሰናልና ሊቨርፑልም ተጫዋቹን ከሚከታተሉት ክለቦች መካከል የሚጠቀሱ ናቸው። ከእንግሊዝ ውጪም በስፔን ባርሴሎና እንዲሁም በጀርመን ቦሩሲያ ዶርትመንድም በወጣቱ ላይ ፍላጎት እንዳላቸው ይነገራል። ፓሪስ ሰን ዠርሜን ሁኔታውን በቅርበት እየተከታተለ መሆኑም እየተነገረ ነው። ተጫዋቹ ከኤዜድ አልካማር ጋር እስከ 2029 የሚያቆይ ውል ያለው መሆኑ ክለቡ በድርድር ወቅትም ጠንካራ አቋም እንዲይዝ ያደርገዋል ተብሎ ይታሰባል። የመሃል ሜዳው ፉክክርም እጅግ እየጋለ ነው። ዩናይትድ በሩበን አሞሪም ስር አዲስ ታክቲክን እየገነባ ባለበት በዚህ ሰዓት እንደ ኬስ ሲሚት ያለ ኳስን ተቆጣጥሮ መጫወት የሚችል አማካይ ማግኘት በቡድን ውስጥም ትልቅ ጥንካሬ ይሆናል። በተለይም ክለቡ ወደ ቻምፒየንስ ሊግ ለመመለስ በሚቃረብበት በዚህ ሰዓትም እንደ ሆርግ ሜንዴዝ ያሉ ወኪሎችም የሚሳተፉባቸው ዝውውሮች የዩናይትድ ዓለም አቀፍ ተሰጥኦን የመሳብ አቅምንም ያሳያሉ ተብሎ እንደሚታሰብ ነው መረጃው እየወጣም የሚገኘው። ወደ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ነው የምትገኙት። የዝውውር ጉዳዮችን እያደመጣችሁ ትገኛላችሁ። ከኛ የተለያዩ የዝውውር ጉዳዮችን ሰፋ አድርገን አነሳን። ስለምታደምጡን ከልብ አድርገን እናመሰግናለን። እንደተለመደው በቀጣይ ፕሮግራሞቻችንም ሌሎች የዝውውር ጉዳዮችን ሰፋ አድርገን የምናቀርብባቸውን ፕሮግራሞች ይዘን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርገን አመሰገንን። በቀጣይ ፕሮግራሞቻችን ዳግም እንገናኛለን። መልካም ጊዜ፣ መልካም ቀን ይሁንላችሁ። መልካም